እኛ እኮ ያዙና የእንጭጭ ፖለቲካ ነው የምንለው እኮ አሁን የብልጽግና ካድሬዎች ተንትነው አይችሉም፣ ተንትነው ማውራት አይችሉም። ምክንያቱም በግፍ ይሰጣቸዋል። እዚህ ጋር በግፍ መጥተው ይዘረግፉታል። What about ኢሳያስ አፈወርቂ? It's not about TPLF or EPLF. It's about the legacy. የእነሱ ለጋሲ ወደ ወጣት ማህበረሰቡ አለፈው ወይ ነው ጥያቄው። ሰፋ ባለ በኮንቴክስት ማየትና መረዳት መቻል አለብን። እኔ ወጣት ነኝ፣ ፊደል ቆጥሬያለሁ፣ ወታደር ነበርኩ። ቲፒኤልኤፍ ደሜ ነው ካልኩ እኔ ምን ታደርገኛለህ? ልቅ የሆነ ሊራመድ የሚችል የፖለቲካ አካሄድ መከተል አለባችሁ ስንል ታሪክን ጠንቅቀን እናውቃለን እና እናስተምራችሁ ስንል ይሄን ነው ማለት ነው። ሌላኛው ሁለተኛው ይሄ በጣም አንኮንዲሽናል የሆነ ነው። የኢትዮጵያና የህዝብ ትግራይና ህዝብ ኤርትራ ግንኙነት አንኮንዲሽናል መሆን መቻል አለበት። ፒሱ ደግሞ በየትኛውን መንገድ ኮምፕሮማይዝ መሆን የለበትም። ሌሎች ጥያቄዎች በሌላ መንገዶች ይፈታል። ሁለተኛው የፒፒ ህልውና ነው። የፒፒ ህልውና ለኢትዮጵያ ብቻ አይደለም ስጋት፣ ለኢስት አፍሪካ ስጋት ነው፣ ለኢትዮጵያ ለኤርትራ ስጋት ነው። የሚፈልጉ ኃይሎችም ስጋት። ስለዚህ የአልቲሜቱ ፕሮጀክት ምን መሆን መቻል አለበት? ታኮ ነው መቻል ያለበት። በአብይ አህመድ የሚመራው ኃይል ህዝብ ፊት ቆሞ ጃስቲስ መታደል መቻል አለበት። መንገድም ሁለተኛው ኮምፕሮማይዝ ማድረግ የሌለብን ነው። there is no peace, there is no dialogue። የምናደርገው ዲያሎግ የለም፣ የምናደርገው ንግግር የለም። በእኔ ታሪክ ውስጥ በሻዕቢያ ታሪክ ውስጥ ሻዕቢያ ያቅፋል፣ ይወድሃል፣ የሚሰጥህን ይሰጥሃል፣ ሊያድንህ መስዋዕቱ ይሆንልሃል። ከዛ አልፈህ ከወዲህ መተህ ከጀርባው ከወጋኸው ግን ይቅርታ የሚባል ነገር የለም፣ መነጋገር የሚባል የለም፣ ዲፕሎማሲ የሚባል የለም። ቀኑን ጠብቆ ሂሳቡን ያወራርድብሃል። እኛ ቀኑን እየጠበቅን ነው ሂሳባችንን ለማወራረድ። there is no ዲፕሎማሲ የሚባል ነገር የለም ማነው ስሙ ጋርና በዚህ አይነት መንገድ ቢታይ ብዙ ጊዜ በኢስት አፍሪካ ውስጥ ሰፋ ባለ መንገድ ያለውን የፖለቲካ አባዜ ሰፋ ባለ መንገድ ማየት እንችላለን። ምናልባት ብዙ የፖለቲካ ተንታኞች የሚሰጡት የሆነ ኢንተርሴክት የሚያደርጉበት ፖይንት ካለ የኤርትራና የኢትዮጵያ ውጊያ ቢጨመር የኤርትራና የኢትዮጵያ ውጊያ ብቻ አይሆንም የሚለው ላይ ነው። ቀጠናዊም ከዛም ኢንተርናሽናል የሆኑ አትራክሽን ይኖረዋል የሚለው ነው። ትልቁ ነገር በናይል ውስጥ የሚካተቱ የፖለቲካ አካሄዶች አሉ። በተለይ ሜጀር አክተሮች ኢትዮጵያ፣ ሱዳን እና ኢጅፕት ናቸው። የቀይ ባህር ተጓዳኝ የሆኑ ሀገሮች አሉ። በዛ ምልፍ ብለን የአረብ ሊግ ውስጥ አሉ። እዛ ያለውን ፖለቲካ ምን ይመስላል ነው። የኢስት አፍሪካ ኃይል ወይ ደግሞ የፖለቲካዊ ስህበት በማን እጅ ላይ ያለ ነው። ይሄን ሁሉ ከተነተንክ በኋላ ነው የፖለቲካው አባዜ ወደ የት እንደሚያዳላ ኮንክሉዥን መስጠት የሚችል እንጂ ዝም ብለህ ላቅ በሆነ መንገድ አንድ ስትሪንግ ስበህ እናሸንፋለን የሚባልበት ነገር የለም። ብዙ ጊዜ ፍሬና ትሪያንግልን ቅድም ተስማምተናል ያሉት ነጥብ ነበር። አሁን ያለው በኢትዮጵያ ውስጥ ያለው የቲፒኤልኤፍ እና የፒኤልኤፍ ኮንዲሽኑን ሪስፖንስ የብልጽግና መንግስት ሪስፖንሲብል በሆነ መልክ ውሳኔ መወሰን አለበት። አቅሙስ ነው ጥያቄ። ወደ ኤርትራ አንድ ጥይት ከተኮሰ ኔክስት ዴይ 4 ኪሎ ውስጥ መንግስት ይቀየራል። ይህንን አሹር አደረግላቸዋል። የኢትዮጵያ መንግስት እንደምታዩት አዲስ አበባ ውስጥ እንደሚታየው ብልጭልጭነቱ ውስጡ ባዶ ነው፣ ምንም የለው፣ ምንም የሞተ መንግስት ነው። ገባ ካረከው ፍንክል የሚል አንደኛው ህዝባዊ ቅቡልነት የለው፣ ሁለተኛው እሱን የሚቃወሙ በጣም ሜጀር የሆኑ አክተሮች አሉት። ኢንፋክት ስታስቀምጣቸው የቲፒኤልኤፍን ኃይል እኮ አሳንሰ የምታየው ነገር አይደለም። የቲፒኤልኤፍ ኃይል የ50 ዓመት ኤክስፔሪየንስ ያለው ነገ ውጊያ ቢጀምር ኮንቬንሽናል ወር መግባት የሚችል ኃይል አለው። ስንት ጀነራሎች አሉት። በዚህ አይነት መንገድ ሚዛንነቱን መለካት መቻል አለብን። ኦፍ ኮርስ ፋኑ 2-3 ዓመት ነው ያደረገው፣ ግን ደግሞ እስካሁን ብቻ ይሄ ጉሬላ ወልፌር ነው የሚያካሂደው። እሱን አይደለም ግን ፖቴንሻሉ ግን ትልቅ ነው። በጣም ዱረብል የሆነ ኮዝ አለው። በብዛት ስታየው ደግሞ ብዙ መንግስት ለመቀየር የሚችሉ ኃይሎች በኢትዮጵያ ውስጥ ራሱ ተፈጥሯል። ስለዚህ የፖለቲካውን ዝንባሌ ስናይ ትንሽ
ኮንቴክስት በሆነ መልክ ብናየው ምናልባት ሰንስ ሊሰጥ ይችላል። ግን ትልቁ ለመጨረሻ ምል የሚችለው የብልጽግና ኃይል የቦከቦከ ኃይል ነው፣ ራሱን ያውቃል። እና ያው የኤርትራ ህዝብ ውጊያ ባህላችን ነው ባንልም ግን እንችልበታል። ላለፉት 80 ዓመት ያለ ውጊያ ሌላ ታሪክ የለም። መቅበር ለእኛ ምንም አይደለም። እንኳን አንተ ታሪክ ለሌለህና የኔን ታሪክ የምትፈራ ማህበረሰብ ሌላውን እንኳን አንበርክከን የምንገባ እንትን ነው። ስለዚህ ኖ ወሪስ አባውት ኢት፣ ችግር የለም። አንተ በምትመጣበት መንገድ እየጠበቅን ነው። ብቻ ወስን ለማለት ፈልጋለሁ። ጋይስ ማይክ እኔ ልል የፈለግኩት ነገር ምንድን ነው መሰላችሁ? እስኪ ጦርነቱ ተጀመረና የኢትዮጵያ መንግስት አቅም አልነበረው። አሰ ፌደራል ነው። እኔ አብይንም ምናምን ሰውም ጠቅሼ መናገር አልችልም። አሰ ኮሌክቲቭ ነው ኢትዮጵያ ውስጥ እና እሱ ሲምቦል ሊሆን ይችላል። ዳስ ስትራክቸር ኦፍ ገቨርንመንት። ጦርነቱ ሲጀመር አቅም አልነበረም ምናምን ነገር፣ ይሄ የአማራ ምናምን ነገር ነበረ። አልጠበቅነውም ይህን ጦርነት ተብሎ ነበረ የሚያስቡት የነበሩት ምናምን ነገር። ያ ነገር አለፈ እና የኤርትራ መንግስት አልገባም ብሎ ኢቨን መንግስት የሚናገርበት ጊዜ ነበር። ግን ገባ። ጦርነቱም ደግሞ በእንደዚህ አይነት ሁኔታ አለፈ። ይሄ ነገር የኢትዮጵያ መንግስት የነበረው የኦሮሞ መንግስት ነው የሚሉ ሰዎች፣ እሱን አኪዝ የሚያደርጉ የነበሩ ሰዎች እንዲህ ብለው ይናገሩ ነበረ። እንደዚህ አድርገውን ምናምን ነገር አይ ዶንት ቲንክ በኢህአዴግ ሰዓት ፒኤልኤፍ ዲስ ማች ትግራይ ውስጥ 1 ምናምን ሰው እንደረገፈው ያን ያክል ጥላቻ ተወስዶ እንደዛ እንዲደረግ የሚችል ነገር በኤርትራን በኩልም በኢትዮጵያ በኩልም ቲፒኤልኤፍ አደረገ ብዬ አላስብም። ሳምቲንግ ኤክስትሪም የሆነ ነገር ነው። ኦኬ ሌትስ ሴይ ያ ጊዜ ማለፋልን እና ከዛ በኋላ ደግሞ ስምምነቱ መጣ፣ ፕሪቶሪያ ተባለ። ጌታቸው ፕሬዚዳንት ሆነ። ጌታቸው ፕሬዚዳንት ሲሆን ትግራይ ውስጥ ሞር ዲሞክራቲክ የሚሆን ነገር ንግግር እንዲኖር ተደረገ እና እነዛ ሰዎች የልባቸውን አውጥተው ተናገሩ። የሚወቅሱትን መንግስት ወቀሱ። ምን እንደተደረገ እስከዛሬ መናገር አልቻሉም ነበር አሉ። አወጡ፣ ሁሉን ነገር አደረጉት እና በፌዴራል መንግስቱም በጀትም ለቀቀ። ሳምሃው እኔ የሆነ ጥያቄ ነበረ። ለምንድን ነው 2 ዓመትም 3 ዓመትም ቢሆን ምርጫ አድርገው በወረዳ እና በምናምን ደረጃ ያለውን ፓርላመንት ምክር ቤት አድርገው እስከሚቀጥለው ምርጫ ድረስ የሆነ ነገር ለምን ማድረግ አልተቻለም? ፕሪቶሪያ ውል ስለነበረ ነው። ሌትስ ፎርጌት ዳት ዋን ቱ። ሁለተኛው ደግሞ የምናገረው ነገር ምንድን ነው? ጌታቸው ስልጣን ላይ ነበር። ሂ ኦቤ ፌዴራል መንግስት ጋር ውል በነበረው በፕሪቶሪያ መንገድ መሰረት ህወሓትም ሴም ቲንግ ኦቤ አድርገው ሂደው ፌዴራል መንግስት ጋር እንደዚህ ጌታቸውን አንፈልገውም ብለው የሚናገሩበት ነገር ነበር። ይሄ የሚያሳየው ጀስት ሩል ኦፍ ኮማንድ ነው እና ፕሪቶሪያ ሁሉም ነው። ግን ዋን ሰርድ ኦፍ ትግራይ የሚባለው ፖፕሌሽን ነው። አሰ ለአንድ አይደለም የምናገር ያለው ዋን ሰርድ የሚሆነው ፖፕሌሽን በዌስተርን ፓርት ኦፍ ትግራይ የሚኖር ሰው ነው እና ያ ህዝብ የብልጽግና ደመቅ ማነው ይሄ ኮንሬዱን አድርገው ሚሊታሪ መሳሪያ ያስታጠቁ ምናምን እያደረጉ የሚያደርጉት ያሉት ነገር በጣም ዴንጀረስ ነው። ለምን የብልጽግና መንግስት የሚፈልገውን ነገር ነው የሚያደርግ ያለው። ለምን ህዝቡ ተወያይቶ እናንተ እንደዚህ ያጠፍ እናንተን አልፈልጋችሁም ብሎ እስከተናገረ ድረስ አትሊስት ማለት ነው ይሄ ጥያቄ ከጦርነቱ በፊት የነበረ ነው ይመስለኛል። የምዕራብ ትግራይ ጥያቄ ህገ መንግስቱን ወደ ቦታውን መልሰው እስከተባለ ድረስ በስነስርዓት ተገወዴት ነው የምትሄደው? ጎይስቲ እኔ እኮ በትን አስረዳሻለሁ። ምንድነው የምታስረዳኝ? አሁን ስለ ጽምዶ ማለት ያወራን ያለው ስለ ጽምዶ። የፌዴራል መንግስት ይሄን ነገር ማድረግ ያልቻለበት ምክንያት የሚቆይ ለወደፊቱ የሚሄድ አላማ ስላለው ነው። ለምን ያን ነገር በትግራይ ግዛት ውስጥ አድርጎ እነዛ ሰዎች በመሳሪያ አሰልጥኖ መሳሪያ ሰጥቶ ምዕራብ ትግራይ ላይ አሁንም ሰዎች እንዳይመለሱና የትግራይ ጥያቄ የስደተኞች የመመለስ ጥያቄ እና አንስተብላይዝ ያደረገው በፊት ሰዎች የሚጠይቁትን ጥያቄ እንዳይመለስ ያደረገበት መንገድ ነው። ከዚህ በኋላ ደግሞ እንሄድና አካባቢያችን ላይ ያለውን ነገር እንየው። ምንድን ነው እየተደረገ ያለው? በሱዳን በኩል እየተዋጉ ነው ያለው። አልቡርሃንን ማን እንደሚደግፈው እናውቃለን። እና በዛ በኩል የሚደረገውን ጦርነት እናውቃለን። በዚህ በኩል የሚደረገውንም ጦርነት እናውቃለን። በአፋር በኩል የሚደረገውን ነገር
በዚህ በኩል ደግሞ ከእንደገና ደግሞ እኔ ግን ከአንድ እኔ የምለው ስንት በኩል ነው ያለው? አንዴ አሉላ እኔ የምለው ህወሓት ደጋፊና ቆይ እስቲ አንዴ በእናትህ ህወሓት ደጋፊና ህግደፍ ደጋፊ ከአንድ ወንዝ ነው እንደ የተቀዳችሁት የአካባቢውን ጦርነት እንትን ካውንተር ሆኖ ተብላችኋል። በዚህ ጋር ጦርነት አለ፣ በዛ ጋር እንደዚህ ሆኖ በዚህ ስለ ጽምዶ አውራ በቃ ስለ ህወሓትና ስለ ህግደፍ ከዛ ኢትዮጵያ ገቨርንመንት ምንድነው ሀሳቡ? ሁለት ሶስቱ እንዴ እየዞራችሁ እኛ ጦርነት አትቁጠሩብን። እኛ ያገባንም ስለ ጦርነት አካባቢያችን ያለው ጦርነት አሁን ስለ ሁለቱ ተጻምደዋል። ተጻሚደው ምናምን ታይካሱ ምን ሊያርሱ ነው? በቃ እናሱን ብቻ ላይ አወራልኝ በእናትህ በጦርነት በዛ ይደብኛል። ቀጥል አሉላ ያዋጣችኋል ወይ? ሚውት ላይ ነህ አሉላ አልሰማንም። ያ እኔ የምልሽ ያለሁት ምንድነው ትግራይ ውስጥ ያለውን የተነሳውን በህዝብ ጥያቄ እናንተ እንደዚህ አድርጋችሁናል ብሎ የተናገረውን ነገር የኢትዮጵያ መንግስት እየደገፈው አይደለም። ለምን ራሱ ሪፕሬዘንት አድርጎ ያስቀመጠውን የጌታቸውን መንግስት ምዕራብ ትግራይን አልሰጥህም አለው። በህገ መንግስቱ በፊት ትግራይ ምዕራብ ትግራይ ነው የነበረው። ሰፖስት ቢ አንሰር በዛ እና መሳሪያ እያሸከመ ኮንሬሉ እንደዚህ ምዕራብ ትግራይ ምናምን አስመላሽ ኮሚቴ ብሎ የሚሰጣቸው የነበሩ ሰዎችን ስኬሌት እንዲያደርጉ ያደረገው ያለው የኢትዮጵያ መንግስት ነው። አንድ ሁለት ማለት ነው። ባይዘዌ አሉላ የኢትዮጵያ መንግስት ማለት ነው። ኢትዮጵያ መንግስት የአማራ መሬት፣ የትግራይ መሬት፣ የኦሮሞ መሬት እንዳይኖር እያደረገ ነው። ከዛ በፊትም ጥያቄ ነበር። በቃ ይሄ ኢትዮጵያ ውስጥ ስናገነቢ እንትን ሪሌቫንት ይሆናል ስለ መሬት ጉዳይ ማለት ነው። ይሄንን በትግራይ በኩል ስኬሌት እያደረገ ነው ያለው። ችግሩን ነው የምልሽ ያለሁት። ሁለተኛው ደግሞ በምዕራብ በኩል በሱዳን በኩል ጦርነት እየተካሄደ ነው ያለው። የአልቡርሃንና የሐምዶግ የሚያግዙት ነገሮች እነሱ በምዕራብ በኩል በኤርትራ ውስጥ አንስቴቢላይዝ የሆነ እስላሚክ የሆነ ነገር ለመፍጠር በአብይ በኩል የሚደረገው ነገር ኦልሬዲ አልፏል። እነሱ የብሪቲሽ የሚያስበውን አስተሳሰብ ነው የሚያደርጉት ያሉት። በአፋር በኩል ይሄን ነገር በመፍጠር ከእንደገና በትግራይ በኩል ብርጌና አህመዱን በማገዝ የኤርትራ መንግስት በማዳከም እዛ አካባቢ ላይ ኩዌስ በመፍጠር ነው አብይ መንግስት የፌዴራል መንግስት የሚያስበው ያለው። ይሄ ስቴቢላይዝ አያደርገውም። ሰሜኑን መጀመሪያ የትግራይ ጥያቄ አልተመለሰም። ከዛ በኋላ ደግሞ የማይጠየቁ የማይመለሱ ብዙ ጥያቄዎችን ለወደፊቱ መፍጠር ነው የሚጀምረው ያለው እያደረገ ያለው። ይሄ ነው ቢግ ኢሜጅ። በጣም የሚያስፈራው ምን ያህል ጊዜ ያልቃል አይታወቅም። ኦኬ አሉላ አሁን እዚህ ጋር ይኸውልህ ራስ የሚጋጨው ምን እንደሆነ ታውቃለህ? የትግራይ ጥያቄ የህወሓት ጥያቄ የእንትን አለውና አልተመለሰለትም ማለት እና ከፋኖ ጋር ፋኖ ይመልስለታል ይሄን ጥያቄ። በዚህ እኔ ባይዛው እኔ እዚህ ጋር ለምታውቁ ትክክለኛ አስተዳደር በስነ ስርዓት አስተዳደር እንጂ መሬት የኔ ነው እንትና ነው ብዙም ባዛር የሚያደርገኝ አይደለም። ሊበራል አስተሳሰብ ያለኝ እኔ ግን በአንተ አካሄድ በምትለው እና የኢትዮጵያ መንግስት አይመልስም እሱን አውቄያለሁ። ለህወሓት ግን ፋኖስ ተስማምቶት ነው እሺ ብሎት ነው እዚህ ጋር መልስልኝ። በዛውም ብሪቲሽ እንዴት አውሮፓ እንደሄደም ቢነግረን በሱዳን አድርጎ አሁን ስለ ብሪቲሽ ማውራታል። ብሪቲሾች እኮ ከእንግሊዝ በፊት ከአሜሪካኖች በፊት እኮ እነሱ ያሰቡት የነበሩት ኤርትራን ለሶስት ለመክፈል ነበር። ላይክ እስላሙን በዌስተርን ያለውን ከሱዳን ጋር ለማድረግ እና በመሀል ደግሞ አሁን ችግር አለ ኤርትራ። እናንተ ሚዲያ ላይ ሰምታችሁ ሊሆን ይችላል። ይሄ ሐማሴን ሰራ የሚባለውን ነገር ከእንደገና ደግሞ የብርጌድና አህመዱ የሚባለውን ነገር ያን ነገር ስኬሌት አድርጎ አንስቴቢላይዝ የሆነ ነገር ነው የኢትዮጵያ መንግስት የሚፈጥረው ያለው ዳስ ወይ እና መጀመሪያ የትግራይ ህዝብ ጥያቄ አለው። የፌዴራል መንግስት ራሱ ያስቀመጠውን መንግስት ከእንደገና ወደ በፊት ወደ ነበረው ትግራይ ወደምትባለው ክልል መመለስ ካልፈለገ እነዚህ ሰዎች እንዳለ ጥያቄ አላቸው። ኦኬ ዛሬ የሚጠየቀው ነገር ካልተመለሰ እሱ ምራን የሚያደርገው በእንደዚህ አይነት መንገድ ነው። ዋትስ ላስት ፖይንት እሱ ማድረግ የሚፈልገው ዲስቴቢላይዝ ማድረግ ከሆነ ሰሜኑን የሚፈልጋለው ሰው ዊጌት ቱጌዘር። አማራም የራሱ ጥያቄ ቢኖረው ግን ካለው ትረት አንጻር እኛ አብረን መስራት መቻል አለብን ይላሉ። ጊዜያዊ ነገሩን ነው እየፈቱ ያሉት። ዋትስ ሎንግ ተርም የሚባለው ነገር ግን እሶ ስኬሪ ለሰሜን ላለው ህዝብ ዛሶ ላይ ሳይ ጨረስክ? ጨርሷል። ቀጥል። ኦኬ ያና በአንዳንዴ በጣም ታሳዝነኛለህ። በየቤቱ ስታስተባብል ጉዳዮችን
በተለይ ስለ ኤርትራ ጉዳይ ስታወራ ምንም በቃ ኤርትራ አንተ የምታውቃት ኤርትራ እነ ስዩም ተሾመው የሚያወሯት እነዚህ ብርጌድ ንሓመዱ ምናምን የሚሉ እንትኖች ምንድን ናቸው? እነዚህ በጋሚንዶ ወይ ደግሞ ከዱርዮች በቃ በእነሱ ነው የምታውቃት ኤርትራን እንጂ ዲፕ ኤርትራ እንትን የለም። እኔ ስለ ኤርትራ በደንብ አድርጌ እነግርሃለሁ። ችግር የለም ግን አንዴ ሀበኒ አሁን የምትናገሩት ከቶፒኬ በጣም ነው የምትወጡት። ወደዛ ጽምዶ ምንድነው የሚያዋጣው ለህዝቡ? ይውላችሁ አኮርዲንግ ቱ ብልጽግናና እንትና ብቻ ሳይሆን ከኛ ከህዝብ ራሱ ከራስ ከኤርትራም ይሁን ከትግራይም ይሁን ኢቭን ለአማራም ይሁን ምንድነው የሚጠቅሙ ለኢትዮጵያ ህዝብ እንዳለ ምንድነው የነሱ መጻመድ? እንደገና ጽምዷቸው ማንን ሊያርሱብን ነው? እኛን ሊያርሱ ነው? ማንን ሊያርሱ ነው? ይሄንን ተናገር በቃ በዚህ ጉዳይ። እሺ ኤርትራን ስለምታውቃት አንተ እንደ ይቀበለዋል የኤርትራ ፖለቲክስ ጽምዶውን ይቀበለዋል የሚለው ላይ ተናገር። ይቀበላል። የምትጠይቀው ሰው ይወስናል። ጎልደን ብትጠይቀው እሱ ቢጠይቅ ሌላ ነው። አሁን ይኸውልህ ጽምዶ በጣም ወሳኝ እና አስፈላጊ ነው። በተለይ ደግሞ በጣም ለ20 ምናምን ዓመት ለተጎዳው ለኤርትራና ለትግራይ ህዝብ ማለት ነው። የኤርትራና የትግራይ ህዝብ ለ23 ለ24 ዓመት በስጋት ሲተያይ ነበር። ይሄ ነገር ግን አሁን አፈረሱት። ግን ምናልባት እናንተ አሁን ሚዲያ ላይ ተሰሙት አሁን እዚህ የተጀመረ ምናምን ይመስላችሁ ወይ ደግሞ በዚህ በሁለት በሶስት ወር ይመስላችሁ አይደለም። ይሄ ነገር የሻዕቢያ ባለስልጣኖች ከአንድ ዓመት በፊት ነው የተናገሩበት ስለ ጽምዶ ማለት ነው። ገብቶሃል? በስልጣን ደረጃ ያሉ ማለት ነው ከአንድ ዓመት በፊት በዚህ አንድ ዓመት ውስጥ ምን ላይ ሰሩ ምን ሰሩ? እነሱ ሰርተው ጨረሱና እስኪ ወደ ህዝብ ይውረድ ተባለ። አሁን ለአርስ እያወራን እንትን ነው ሲገባኝ ለዛውም የሱ ውጤት ነው አሁን አልቡርሃንን ወደ ካርቱም የመለሰው የዚህ የጽምዶ ውጤት። ሁለቱ ኃይሎች በአንድ ላይ ከቆሙ ብዙ ነገር መስራት እንደሚችሉ የበፊት ታሪካቸው እውቅ ነው፣ ማንም ያውቀዋል። ገብቶሃል? አንተ እንደምትለው እነዚህ አርጅቷል ምናምን ነገር ያለው ልንገር ካሁን በኋላ ሻዕቢያ አይደለም ህግደፍ ነው የምለው። ሻዕቢያ ማለት ህግደፍ ማለት አንድ ነው ሲጀመር ልንገር። ሻዕቢያ የበረሃ ስሙ ነው። ከተማ ሲገባ ደግሞ ቀየረ ህግደፍ ሆነ። ስለዚህ ምንም ለውጥ የለውም ማለት ነው። ሻዕቢያ የምትለው ህግደፍ የምትለው ለኛ አንድ አይነት ነው፣ በአንድ አይነት ነው የምናያቸው። እነሱ ናቸው። ገብቶሃል? ይሄ ጽምዶ ግን በእርግጠኝነት ነው የምልህ አንድ ወደ ኋላ አይመለስም። እኔ ልንገርህ በኤርትራና በኢትዮጵያ መሀል ድንበሩ ከጠረፍ ይሄ ምንድን ነው የሚባለው ሱዳንና ኤርትራና ጅቡቲ የሚያገናኝ ቦታ አለ። ሱዳን፣ ኤርትራና ኢትዮጵያ ከዛ ጀምረ እስከ ታች ውረድ ደንከል ማለት ነው። በአፋር በአሰብ የኢትዮጵያ ሰራዊት የሚባል የለም፣ ነፃ ነው። ማንም የኢትዮጵያ ሰራዊት በኤርትራ ድንበር መሀል አይገባም። እኔ ልንገርህ አሁንም ቢሆን ወደ ትግራይ የሚገባ የብልጽግና ሰራዊት አይኖርም። በእርግጠኝነት መናገር ይችላል። ሊገባ አይችልም። እዛው ነው ንፍሮ የምናደርገው ባንዲራ ነው። ይሄን በእርግጠኝነት እግዚአብሔር ማለት በእውነት ያው በእውነት ነው የምነግርሽ አይገባም። አብርሃም በላይ ምንድን ነው ያለው? እነሱ ይጠብቁት ነው ያለው። ቲዲኤፍ ይጠብቀው ነው ያለው። አልሰማሽም እንዴ? አብርሃም በላይ ያደረገው ኢንተርቪው ላይ ምኑን ነው የሚጠብቀው? ድንበሩን በኤርትራና በኢትዮጵያ መሀል ያለውን ድንበር ቲዲኤፍ ይጠብቀው እኮ ነው ያለሽ አብርሃም በላይ። አይገባም። ብልጽግና ሊገባ አይችልም። እዛ አዝማሚያውን ሳይ እኮ ነው ውልቅ ብሎ የወጣው። እኔ ነግሬሻለሁ። በየካቲት ወር መረብ ላይ በስነ ስርዓት ባንድ አድርገው ሲጨፍሩ ያደሩት አብረው የሁለቱም ወታደሮች ማለት ነው፣ የትግራይም የኤርትራም። ስለዚህ እንደዚህ አሁን ሚዲያ ላይ ይሄን ሁለት ወር ምናምን እና አወል ስለመጡ እንደዛ ይመስላቸው ሰዎች አሉ። እንደዛ አይደለም። ከአንድ ዓመት በፊት ይኸውልሽ ሲናገሩ ባለስልጣኖቹ አስቢ፣ በዚህ አንድ ዓመት ውስጥ ደግሞ ምን ተሰርቷል ደግሞ ብለሽ አስቢ። ስለዚህ እንደምታስበው አይደለም፣ ስጋት ነው። ኢትዮጵያ በአንድ ብቃት በሌለው አርቆ በማያስብ መሪ ስር ወድቃለች።
ገብቷል። ስለዚህ ይሄ ለአካባቢው ስጋት ነው። ምንም የሚያውቀው ነገር የለም ነው። ይሄን ነገር የምንፈታው ተጣምረን ነው የምንፈታው። በእርግጠኝነት ደግሞ ወደምፈልገው ደረጃ እንደርሳለን፣ ወይ ደግሞ የምንፈልገውን 4 ኪሎ የተቀመጠውን እንነቅለዋለን። ይሄ እንትና ጉራ ምናምን ብቻ የፈለከው ማሰብ ይችላል። ይሄን ነገር እንደንት እኔ በእርግጠኝነት 4 ኪሎ ማለት ነው። እቺ 4 ኪሎ በጣም እንደ እንትን ቃልላችኋለች ባይዘው ለመሰለሽ እኔ አሁን ዛሬ አያና ስላለ ካንተ ጋር ማልጨቃጨቅ ታዩ እኔ እኮ ደስ ይለኛል እንደዚህ ሲያወሩ ጥሩ ነው። ፍሬ እንትን በይና እኛም ሐሳብ እንስጥ። እሰራት በይው አሳስራት እንዳትፈታ አድርገህ ቋጥረህ እሰራትና እኛም አንዴ ጮፎ አንዴ እኔ እኮ የምትገቡት ነገር ግራ ይገባኛል። እኔ ያው ይልሃበን ኦኬ ያባታችሁ ርስት የለም ግን ስጋቱ ልጅ ከዛ ይመጣል። ከዚህ በፊት ቆይ ከዚህ በፊት አንዴ ተፋክቶልናልና ሁሉ ጊዜ ይሳካልናል የሚባል ነገር የለም። ፈይበስማ ሙቀት አይደለም ዛሬ ደግሞ እና ይሳካልናል አይባልም። ቀጥሎ ምን አለ መሰለ ደርግ ደጀኔ ነበረው ደርግ ሲናይ ባዓሉ ሆነ ህዝቤ ነበረው ትርዱሞ ዘለኩ ብልጽግና ባዓሉ ህዝብ ደጀን ከም ዘለዎ ፍለጡ ስቆል ካህተፍተፈ የድልኝ አውዚ አመዛሁ ኖ አሁን አይኖም ተቀሚጡ ሲ ጉራይትን ዙሃብ ሚዲያ ፕሊዝ ዳዝ ማረር ሆነ احنا ይገብሩ እንደምዘሉ ኖ በخلتي ይገብሩ ነው እየፈለጉት እያደረጉ እኮ ነው እያሰሩ እያባረሩ እየገደሉ እኮ ነው። ምንም ከዛ ላይ ምን ያደርጋሉ? ያውልሽ ልንገርሽ በእርግጠኝነት ነው የምነግረው 4 ኪሎ ልጅ ስጋት ነው አሁንም ቢሆን ማለት ነው። አንቺ ከደርግ ጋር የምታስተያይ ከሆነሽ ደርግ ለዛውም በዛን ሰዓት በጊዜ የተሻለ ሰራዊት የተሻለ ምን እንደሚባለው አንድነት ነበረ። ዶክተር አሁን በአራቱም ማዕዘን ኤርትራም ራሱ ጦር ማንቀሳቀስ ራሱ አይገባ እንትን ላይ ልም ይችላል። ምንድነው በአራቱም ማዕዘን በዛ ኦላ አለ፣ በዚህ ፋኖ አለ፣ አፋር ደግሞ አለ፣ በዛ ደግሞ ኦብነግ በቅርቡ ይንቀሳቀሳል። ምንድነው የኛም እኮ ጦር ራሱ መግባት ነው ያስፈልገው። ግን ምንድነው ብቃት የለውም። በቃ 4 ኪሎ የተቀመጠው ብቃት የለውም። ሀገር ከሚፈርስ ስርዓት ቢፈርስ ይሻላል። ይሄን አሳይት ቴንክ ዩ ኦኬ ቀጣይ ደቂቃ እያሳጠራት እሺ እኔ ልቀጥል። እኔ መሰለኛ ኦኬ ቴንክ ዩ በጣም አመሰግናለሁ ፍሬ። እዚህ ጋር ያላችሁ የተከበራችሁ በጠቅላላ ማለት ነው በጣም ደስ የሚል ሐሳብ እንደዚህ ማውራት እንዲህ መነጋገር ጥሩ ነው። ግን ይሄ ዝም ብሎ እንመታለን ቀጠቀጣለን እዚህ ገብተን እናንተ ገብታችሁ የሚለው ይሄ ጥሩ አይደለም። እኔ ሁላችሁ አንድ ሰው ይናገርና ለዛ መልስ ስጡ አልተባላችሁ። መልስ ስጡ ስትባሉ አሁን የምትናገረው በስለ ጽምዶ ነው። ጽምዶ ህወሓትና ሻዕቢያ ጽምዶ ምን አደጋ ያመጣል? ምንድነው ጥቅሙ? ዛሴት ይሄን ለህብረተሰባችን በቃ በጽምዶ ላይ ላውራ። በቃ ጽምዶ ማለት መገናኘት ወይም ደግሞ መተሳሰር የሚባለው ነው። እኔ ደግሞ ፍሬ እንደ ሐሳብ ስነሳ አሁን ምሳሌ መተሳሰር ወይ መገናኘት ከአንድ አካል ብቻ አይደለም የሚገናኘው። እንደ አንድ እዛ ጋር ቡኒ ህዝብ እንዳለው መጠን ሌላ ቡኒ ህዝቦችም አሉ። ከሁሉም ጋር ነው መተሳሰር ማለት። ስለዚህ በአንድ አካል ወይ በአንድ ሰንሰለት ብቻ የሚተሳሰር ብቻ አይደለም ያለው። እኛ ብዙ ህዝብ ነው ያለው። ኢትዮጵያ በምትባል ምድር ሀበሻ በሚለው በፈለገ ስያሜ ይምጣ። ቅድም አንድ ወንድማችን እንደተናገረው ታሪክ የለም እኛ ጋር ብቻ ነው ምናምን። ይሄ ነው ህብረተሰብ የሚያጣላው። እያንዳንዱ የሚያጣላው አጀንዳ የሚያጣላው ሐሳብ የሚያጣላው ጥሩ ያልሆነ መንፈስ ሊኖረው ይችላል። ግን እዛ ጋር ህጎች የሚባሉ አሉ፣ ኃይሎች አሉ። መተሳሰር አለባቸው፣ መስማማት አለባቸው። ግን በምን ወይ ነው? አንዱን ገፍትራ አንዱን አምጥተህ ያ አይሆንም። ሌላውም ኃይል አለው፣ ሌላው ይመታል፣ ህዝብን ያስመታል፣ ትቀጠቀጣለህ። ስለዚህ እንዲህ አይነት መተሳሰር በአንድ አንግል ብቻ ጥሩ አይደለም። ከዚህ በፊት የነበረው የኢትዮጵያ መንግስት ፌዴራል መንግስት ያደረገው ስምምነት ወይም የተያያዘው ጽምዶ ዛሬ ጽምዶ የተባለችው ተደርጎ ነበረ። ምን አይነት ሂሳብ አስከፈላት ሀገሪቷ?
ለእርስ በርስ ጦርነትና ለተለያዩ ጥሩ ያልሆኑ ነገሮች ውስጥ ገብተናል። ስለዚህ መተሳሰር ሲባል እውነተኛ የሆነ መተሳሰር፣ ሁሉም አቀፍ የሆነ ማንኛውንም የሚያገናኝ መሆን አለበት። በአንድ አንግል ብቻ መታየት ያለበት ነገር አለም። አሁን እኔ እንደ አንድ መፍትሄ ቺኮ መፍትሄ ልናገር ወይም መፍትሄ ስጥ ብባል ለምሳሌ እንበልና ለምንድን ነው የሚዋጉት? ምሳሌ ኤርትራ፣ ሌሎቹ ኤርትራን የሚዋጉት ጥሩ ነገር ምንድነው? ባህሩ ተፈልጎ ከባህሩ ደግሞ የሚመጣው ምንድነው? ባህሩ እኮ የሚያመጣው እኮ ሮ ማቴሪያል ጥሩ ነገሮችን ወደ ሀገር መግቢያ ነው አይደለ? ስለዚህ እነዛን ህዝቦች ለመዋጋት ትክክል አይደለም። ምን ይደረግ? እሺ የራሳችሁን አስተዳደር አርጉ፣ የራሳችሁን ነገር አርጉ፣ እንደ ጅቡቲ የሆነውን ነገር አርጉ። ትግራይ ደግሞ ልክ ፒሮል በቃ በዛ የሚያልፉ እቃዎች ሁሉ ተቆጥረው ለሀገር ውስጥ የሚገቡ ነገሮችን ተደርጎ ሀገር ውስጥ ያለው መንግስት ደግሞ የገቡ እቃዎችን አሬንጅ አድርጎ ሶስቱም መስማማት የሚችሉበት ኃይል አለ። ግን ለምንድን ነው ሁሉም አንዱ ከአንዱ ጋር ሆኖ አንዱን ማጥቃት የሚፈለገው? ኃይል እስካለ እስከተባለ ሁለት ወይም ሶስት ሰዎች አይደለም የተጣሉት፣ ኃይሎች ናቸው። እንደ ግለሰብ ከተጣላው አሁን ከፍሬ ጋር ብጣላ ፍሬ እኔና አንቺ ተቧቀስንም ተጣላንም ህገ መንግስት ወይም ፍርድ ቤት ነው የሚያታርቀን ነገር የለም ሌላ። ግን አሁን እነዚህ ኃይሎች ከተጣሉ ዓለም ገብቶ ዓለም ወጥቶ አይሰሙም። በስልጣን ላይ ያሉ ናቸው፣ ብዙ ነገር ያዩ ናቸው። እኛ የትናንት ትውልድ ብለን እንኳን ብንመጣ ጆሮ ብለው የሚሰማን ስለሌለ ምን ይሁን ነው። እኔ መፍትሄ አድርገን እናስቀምጥ። ሁልጊዜ ችግር ይወራል። እኔ አሁን እዚህ ገብቼ ቅድም ከተነገሩ ንግግሮች ውስጥ አውጥቼ ማነቆ አይቼ ጫፍ ቃሎቹን አይቼ ሰነጣጥቄ እንደዚህ ብላችኋል፣ ይሄ እንደዚህ ብሏል፣ ይሄ እንደዚህ ብሏል፣ ይሄ መፍትሄ አይሆንም። ሁሌ ወደ መፍትሄ ነው። በፖለቲካ ውስጥ ችግር አለ፣ ኦፍ ኮርስ ለችግሩ ደግሞ መፍትሄ ችግር አለ ሌላ ጋር ኦኬ፣ ለዚህ ችግር ደግሞ መፍትሄ። ስለዚህ የመፍትሄ አካል መሆን ያለበት ምንድነው? ወይ የመፍትሄ ሂደት መሆን ያለበት ምንድነው? በሀገራችን ላይ እነዚህ ሶስት ኃይሎች ይስማሙ። ሲስማሙ ግን እየተወነጃጀሉ ከዚህ በፊት የነበረ አለ ተደርጓል። እኔ ልዘርዝር ብል አሁን እንደ አንድ ተወላጅ የሀገሩ አንድ ተወላጅ ሆኜ ብዙ ነገር ልዘርዝር እችላለሁ። ሌላውን መጥቶ መዘርዘር ይችላል። ከዚህ በፊት የተፈጠረው ምናምን እያለን መፍትሄ የሌለው ሀሳብ ውስጥ ነው የምንገባው። ግን ለምንድን ነው ሁለት ተያይዞ አንዱን ማጥቃት ወይ ሶስት ተያይዞ ሌላውን ማጥቃት? ለምን እንዲህ አይነት አካሄድ ይካሄዳል? ስለዚህ ወደ መፍትሄ ሀሳብ ይሄድ ጽምዶ በሚለው ቃል ፍሬ ባልሽው ቃል ላይ ሀሳብ ከሆነ እነዚህ ሶስት ኃይሎች ቁጭ ብለው ተነጋግረው እንዴት እንነጋገር? በኤርትራ ውስጥ የሚገቡ እቃ ካለ በመበዛ ይግባ። እሺ ከዛስ ትግራይ ይመጣል። ትግራይ ደግሞ ይታያል የገባው እቃ ትክክል ነው ወይ አይደለም። ኢትዮጵያ ውስጥ ገብቶ ማንም መጠቀም ይችላል። ትግራያውም፣ ኦሮሞም፣ አፋሩም፣ ኤርትራው ኢቨን እዛ ካለ ኤርትራ ውስጥ ደግሞ እንደዚህ አይነት አካሄድ ዝግት አድርጎ ነገሮችን መሄድ ሳይሆን ከፈትፈት ብሎ ይሄድ። የእድሜ ነገር አይደለም። አሁን ያሉ መሪዎች ሰው ናቸው፣ ስጋና ደም ለበስ ናቸው። ሊኖሩ ይችላሉ፣ ሊሄዱ ይችላሉ፣ አሉ የሉም፣ ወደፊት የምናየው ነገር ነው። ስለዚህ እንደ ህዝብ ደግሞ መኖር አለብን። እኛ እንደ ህዝብ የትግራይ ህዝብ መኖር አለበት። እንደ ህዝብ የአማራ ህዝብ መኖር አለበት። እንደ ህዝብ የኦሮሞ ህዝብ መኖር አለበት። እንደ ህዝብ የደቡብ ህዝብ መኖር አለበት። ለምን ለእንደዚህ አይነት መፍትሄ ነገር አልታየም? ለምንድነው ሁልጊዜ ችግር ውስጥ ልንገባ የተፈለገው? ለምን መፍትሄ አመጡ? ህዝብ ከራሱ ከሁሉም ከድርሻው አውጥቶ እየከፈላቸው መፍትሄ እንዲፈልጉለት እንጂ እዛ ስልጣን ላይና ወንበር ላይ ተቀመጡት እንጂ ችግር ሊያመጡለት አይደለም። እኔ ለምሳሌ ፍሬ ልሰራት ፍሬ ፕሊዝ ልሰራት በእናትሽ ፍሬ ልሰራትና ከዛ ግድ የለም ልጨርሰው ሀሳቤን። ሺህ ዓመት አላወራም፣ ትንሽ ነው። እኔ አሁን የምለው ፍሬ ማለት ነው አዋቂ ብቻ በቂ አይደለም። አዋቂና ቅንነት ያስፈልጋል። እውቅና ያላቸውና በጣም ችግር ያለባቸው ሰዎች ናቸው ችግር እየፈጠሩ ያሉት። እውቅና ኖራቸው ቅንነት ያላቸው ሰዎች ደግሞ ጥግ እየተያዙ ነው። ስለዚህ ቅንነትና እውቀት አንድ ላይ መጥቶ የመፍትሄ ሀሳብ ለሀገር ይምጣ ለማለት ፈልጌ ነው። ቴንኪው፣ አመሰግናለሁ። እንዳላረዘምኩት ተስፋ አለኝ። ብዙ ማውራ ነበረኝ ግን ፍሬ እየዘጋጋሽኝ ስለሆነ አትዝጊኝ። ቻው ማይክ ፍሪ። እኔም ቴንኪው። ግን እኔ የምለው ቶፒኩን አውሩ ስትባሉ ቶፒኩን በእንትን አድርጌ ልስጣችሁ እንዴ? ነካ አድርገውት ያልፋሉ አይደለ እንደ ሌላ ነገር ላይ በቃ ጀቴ ውስጥ እኮ ነው የሚገቡት እንዴ። እኔ ጀቴ እናንተ መናፈቀኝ ፋኖ ስለ ጽምዶ ነው አለ ወሬው። ጽምዶ የሚባለው የቲፒኤልኤፍ እና የህግደፍ ምን አስተያየት አላችሁ? እዛ ሴት አራነጥም ቲፒኤልኤፍ እና ህግደፍ የሚያደርጉት ዲል ራሱን የቻለ ኢምፓክት አለው። አለ ሲባል ሲክዱት ነበረ። ለምን ሲክዱት እንደነበረ ይታወቃል እኮ አይደል? በተለይ በቲፒኤልኤፍ በኩል
ታስታውሺ እንደሆነ ከኤርትራ ጋር ሲባል ማን የሰራው አልሰራንም ምናምን ሲባል እዚህ ትዝ ይሻል። ወራት እኮ አልሆነም እኮ በጣም አጭር ጊዜ በፊት ለምን እንዴ በጣም ይክዱ ነበር እንዴ ከኤርትራ ጋር መቼም ቢሆን ከህግደፍ ጋር ማንም አይሰራም ምናምን ይሉን ነበር አይደል? አይናቸውን በጨው ታጥበው አሁን በ2 በ3 ሳምንት ውስጥ መተው ጽምዶ ምን ጭምዶ ማለት የጀመሩት ለምንድን ነው? እዚህ ጋር ከ6 ወር በፊት ጌቾ እና ደብረጽዮን በህዝብ መሀል ወጥተው የተናገሩት ነገር ካለ ግንኙነታቸው እንደነበረ አምነዋል። ስለዚህ መሪዎቹ ባመኙበት ህዝቡ በሌላ መንገድ የማይበት እዚህ ቤት ማለት ነው። አይ ነው ህግደፍ ያበላሸው ጀነሬሽን ሰው ሲናገር ማይክ ተከፍቶ አወራም በግፉ ተሰጥተህ የምትዘረጋ ህግደፍ ያበላሸው ጀነሬሽን ምልህ አንተ እንደዛ መሆን አልነበረብህም። ሰው ሲናገር አንተ ስትናገር ሰው ሰምቶ ሲያበቃ ሰው ሲናገር ተራ ስላልሆነ ስለገባህ ነው። ያንተ ተራ አደሚድሎ ኖዌር ነው ኮሜንት የምትሰጠው ያለው። ስለዚህ የሰጠው ሀሳብ ስህተት ስለሆነ በጊዜው መታከም ስላለበት አንዴ እዚህ ቤት ማለት ነው ራሳቸው ደጋፊዎች ይከራከሩ ነበር። ቅርብ ቀን የምናውቀውን ነገር እኮ ነው የሚክዱ። ኢቨን እንትና ማነው ስሙን ሰብስዛንና አቦልሰይድ ተነጋግረው ሰብስዛን እኮ ማን እንትን ነው ተራ ምንድነው ተራ አክቲቪስት ነው፣ ማንንም አይወክልም፣ ህወሓት አላለም። ከዛ እንትን ይላሉ። ኤኒዌይ ሁላችሁ በህግም ግን ጌቾ ወጥቶ ከ6 ወር በፊት ተገናኝቻለሁ ብሏል አላለም? ደብረጽዮን ብሏል አላለም? በህግ እኮ ክልክል ነው ታውቃለህ። ኖ ህጋዊነቱን ተዩና በሏል አላለም ነው። ከሱ በላይ መረጋገጫ ሊሆንልሽ የሚችል አካል አለ በዚህ ሂደት ውስጥ ማለት ነው። እንትና ጌቾ አንድ ነገር ላስተካክልልህ። ከ6 ሳምንት ምናምን አይደለም ከፕሪቶሪያ በኋላ ከአብይ አህመድ ጋር ከጠቅላይ ሚኒስትሩ ጋር ተነጋግረው እዛ ሰላም መፍጠር አለባችሁ ተብሎ በእውቅና ነው የተገናኘው ዱባይ ላይ። ከዛ በኋላ ከጌታቸው ደግሞ አልጣመም። እዛ ትግራይ ውስጥ የተካሄደው ጄኖሳይድ ዝጉትና ሌላ ሰላም ንፍጠር ኢትዮጵያን እንምታት አለ የማነ ገብረአብ። ጌታቸው አፈነገጠ፣ አልተስማማም። ከዛ በኋላ ደግሞ ወድም ቤተ የሚባልና ሌሎቹ ጀነራሎችን ሌሎቹ እነመንጀሩ ነው እነ ወንድሟ ገብረዝጋሄር ማን ነው የሚባለው ዳዊት ገብረዝጋሄር ግንኙነት ጀመሩ። ያ ነው አሁን በነዚህ ኮሚኒኬሽን ነው አሁን የተፈጠረው ያለ። ስለዚህ ከ6 ወር በፊት ሳይሆን 2 ዓመት አድርገዋል። ያ እውነትን ነው። የመጀመሪያው ኮሚኒኬሽን የነበረው በመንግስት እውቅና የጤነኛ ሪሌሽንሽፕ ለመፍጠር የተደረገው በኋላ ላይ ወደ አሻጥር ሲቀየር እነ ጌታቸው ፑል አውት ካደረጉ በኋላ አሁን የተጀመረው ትስስር ማለት ነው። አሁን የጀመረው ይሄ ጽምዶ የሚባለው ነገር እንደተጀመረ እዚህ ሚዲያ ላይ ስንነጋገር ብዙ ቦታዎች ላይ የለም እያሉ ሲክዱ ነበር። የለም እንዴ መግለጫ አውጥተው የለ እንዴ ከ1 ወር በፊት መግለጫ እኮ በግልጽ አውጥተዋል። የለም እንደዚህ አይነት ነገር የለም እንዲህ አይነት ትስስር ብለው አላወጡም እንዴ? ይሄ እኮ የሚካድ ነገር አይደለም። በግልጽ ይካድ ነበር። ለምንድን ነበር ይካድ የነበረው? እኔ ፖይንቴ ለምን መካድ አስፈለገ? ቲፒኤልኤፍ ከህግደፍ ጋር አንተ ልጅ ባክ ማይክን ያዝልኝ። ሚውት ዮር ማይክ ፕሊዝ። ሶሪ ኖ ከህግደፍ ጋር ሪሌሽንሽፕ የለኝም ብሎ ቲፒኤልኤፍ ለመካድ ለምን ሞከረ? ይሄ ያደመ የሚባለው ግሩፕ ቲፒኤልኤፍ ግማሹ ግሩፕ ማለት ነው። ለምንድን ነው ከህግደፍ ጋር ግንኙነት የለኝም ብሎ መካድ ያስፈልገው? ቢኮዝ ያውቀዋል፣ የትግራይን ህዝብ ሳይኮሎጂ ያውቀዋል። የትግራይ ህዝብ ከህግደፍ ጋር ያለው ሪሌሽንሽፕ የዛሬ 20 ዓመት አካባቢ በነበረው ጦርነት ላይ የነበረውን የደረሰበትን ባለፈው ከፌደራል መንግስት ጋር ባለው ጦርነት ውስጥ የኤርትራ ኃይሎች የህግደፍ መሪ የሆነው ኃይል ጋር የነበረው ሪሌሽንሽፕ ጀነራሊ ያለውን የፖለቲካል ዲስኮርስ በሚታዩ በዲያስፖራው በብዙ ቦታ ላይ ይተዋወቃል። ቲፒኤልኤፍን ይደግፍ የነበረው የትግራይ ህዝብ ከፍተኛ ድጋፍ የነበረው ትልቁ ፓርቲ ነው። ከህግደፍ ጋር ሪሌሽንሽፕ ኦን ባክ ድሮ ኦፍ የፕሪቶሪያ አግሪመንት ተደርጎ ህዝቡ የሚፈልገው ፕሪቶሪያ አግሪመንት በከፍተኛ መስዋዕትነት በኋላ የመጣ ነው። እዚህ አግሪመንት ውስጥ ያለ እዚህ ስምምነት ውስጥ ያለ ለትግራይ ህዝብ ወሳኝ የሆኑ ነገሮች አሉ። የተፈናቀሉ ሰዎች መመለስ፣ በህገ መንግስታዊ ማዕቀፍ ውስጥ መግባት፣ ሰላም፣ ጀስቲስ፣
መልሶ ግንባታ፣ ዲዲአር፣ እነኚህ አስፈላጊ ነገሮች ተፈጻሚ እንዲሆኑ ይፈልጋል የትግራይ ህዝብ። ይህን ብሎክ ሲያደርግ የነበረው ደግሞ ይሄው አሁን ጽምዶ ምናምን የሚለው አካል ለዚሁ ዓላማ ማስፈጸሚያ ፕሪቶሪያ እንዳይፈጸም ሲያደርግ እንደነበረ ሌላ ሰው ሳይሆን ከማንም በላይ ፕሪቪ ኢንፎርሜሽኑ ያለው መንግስት የጊዜያዊ መንግስት ፕሬዚዳንት የነበረው ነው። በአደባባይ ወጥቶ ከወር በፊት የተናገረው ብሎክ ሲያደርጉ ነበር ፖለቲካ ለመስሪያ እንዲጠቅመን ብለው ይህንን ሰርተዋል ብለው ተናግሯል። እንግዲህ ይሄ ዜና ላይ ምናምን ሚዲያ ላይ የወጣ ነገር አይደለም። ባለቤቱ ራሱ የተናገረው ነገር ነው። ያውቁታል ማለት ነው። በትግራይ ህዝብ በኩል ብቻ ሳይሆን በኤሪትሪያ የፖለቲካል አካሉ በጣም ነው የተዘጋ ስለሆነ የተወሰነ ያህል ተቃዋሚ ያለው ውጪ ግን ፖለቲካውን የሚከታተል ህዝብ ከቲፒኤልኤፍ ከዚህ አካል ጋር ማለት ነው ከዚህ ከአደመ ከሚባለው የቲፒኤልኤፍ አካል ጋር የሚደረግ አብሮ መቆም ኤርትራ ውስጥ ህግደፍ ለረጅም ዘመን ሲሰብክና ሰው ሲያሳምንበት የነበረው ቲፒኤልኤፍ ጠላትህ ነው ወያኔ ጠላትህ ነው እያለ ስንት ዘመን ሲሞላው የነበረውን ዛሬ ደግሞ ድንገት ተነስቶ ጽምዶ አድርገናል እኛ እያለን ምንም አትሆኑም ገብተን እስከ ትግራይ ውስጥ እኮ ነው ከኢትዮጵያ ነጥለን ትግራይን የጦር አውድማ እናደርጋለን ሲባል የትግራይ ህዝብም የኤርትራ ህዝብም የማይቀበለው ለመሸጥ አስቸጋሪ የሆነ ፖለቲካ እንደሆነ ያውቁታል ማለት ነው። ለዛ ነው ሲክዱት የነበሩት። አሁን ነፍስ ውጪ ነፍስ ግቢ ውስጥ ናቸው። ሲገነቡ የነበሩት ነገር መፈራረስ ጀምሯል። እነሱ ያሰቡት ለዚህ ነው የመጡ ሁሌ ሱዳን ምናምን ዓለምን የሚዞሩበት ምክንያት ግብጽ በተወሰነ ደረጃ ስፖንሰር የምታደርገው የሆነ አይነት ኮላቦሬሽን ይኖራል፣ ፕሬሸር ይኖራል ከውጭ። ከውስጥ ደግሞ እነ ፋኖን እና ኦላን መጋለብ እንችላለን። በትንሽ ገንዘብ ከነሱ ውስጥ ሰዎችን ገዝተን ረብሻ እንዲፈጥሩ ማድረግ እንችላለን። ተፈናቅሎ የገቡ ሰዎች ውስጥ ሰግስገን ያስገባናቸው ሴሎች አሉን ከተማ ውስጥ አንዳንድ ነገር ሊቀሰቅሱልን የሚችሉ ቅርበት ዴቨሎፕ ያደረጉ የመንግስት ተቋማትን ለመሰለል ለመቅረብ እድል ያገኙ ይሄንን አቀናጅተን ፑሽ ካደረግን መንግስት እንጥላለን የሚለው ህልማቸው ፊዝል ዳውን አድርጎ አሁን ሙሉ በሙሉ ከቁጥጥር ውጭ ሆኗል። በውጭ በኩል ያለው በተለይ ሶማሊያ ከዛ ውስጥ ነቅላ ወጣ የቱርክ ላይ አኮርድ የኢስታንቡል አኮርድ ካደረገች በኋላ ፋኖ ጋር ያለው ነገርም እንደሚታየው በተለይ በፖለቲካ ብዙ ህዝብ የማይቀበለው እንደሆነ በተለይ ከቲፒኤልኤፍ እና ከቲፒኤልኤፍ ከዚህ ከአደማ አካልና ከህግደፍ ጋር የሚደረግ ሪሌሽንሽፕ በአማራ ፖለቲካ ውስጥ ተቀባይነት እንደሌለው ሰፊ የሆነ ተቃውሞ እንዳለው ሲያውቁ ኦሮሚያ ላይ ያለውን ነገር ዳይሬክት ኢምፓክቱ በተለይ ወደ ፕሪቶሪያ ሲሄድ ቲፒኤልኤፍ ከኦላ ጋር የነበረው ሪሌሽንሽፕ ኢምፓክት ያደረገበት መንገድ ምን ያህል አፌክት እንዳደረገው ሲያውቁ አሁን መሄድ ያለባቸውን ፍጥነት ቶሎ ተሂዶ ቶሎ ረብሻ አስነስተን የቀረችዋን ከረንሲ ካልተጠቀምንባት ወስደን ጦርነት ትግራይ ላይ ማናደርግ ከሆነ የትግራይ ተቃዋሚዎች እየተደራጁ ነው። ህዝቡ ሞር እየነቃ ነው፣ እያወቀው ነው ህግደፍን። ፋይናሊ በተለይ መጥቶ ከቲፒኤልኤፍ ጋር እንዲህ አይነት ድራማ ሰራለው ካለ በኋላ ገብቶታል ህዝቡ ውሸት ሲነግረው እንደኖረ በውሸት ጠላት እየፈጠረለት ውስጥ ያለውን ችግር እያረሳሳው እንደኖረ ህዝቡ እየነቃበት ነው ያለው። ከውጭም ደግሞ በቂ የሆነ ተቃውሞ የትጥቅ ትግልም ጭምር እየመጣበት እንደሆነ አውቋል። ስለዚህ ቶሎ ብዬ ዛሬ ትግራይ ላይ ድግስ ደግሼ የሆነ ነገር የቀረችዋን የብጥብጥ መስመር ተጠቅሜ ይሄን መንግስት ኢትዮጵያ ላይ ያለውን ነገር ኢትዮጵያን የማፍረስ ስራ ካልተሰራ በስተቀር የተረጋጋ ነገር እየመጣ ነው። ዲስኢንትግሬት እያደረገ ነው ያስቀመጥኩት ነገር መጥቶ አትሆም ያገኘኛል። አስመራ ላይ ለውጥ ይመጣል እኔ ትግራይ ላይ ብጥብጥ ካልፈጠርኩ ነው። ለዚህ ተባባሪ ሆናለሁ ብሎ ነው ይሄ የቲፒኤልኤፍ አንዱ አካል ጽምዶ ብሎ ሄዶ ከዚህኛው የሞተ ካለ ህግደፍ ጋር አብሮ ለመሞት የፈረሙ። እዚህ ላይ የትግራይ ህዝብ አብሮ አይተባበርም። ክሊርሊ የኤርትራ ህዝብ እየነቃ ነው። በተለይ ውጭ ያለው የፖለቲካል ግራውንዱ ኢንተርናሽናል ኮሚኒቲ ሰፖርቱ ብዙ ነገሩ አፌክትድ ይሆናል። መተኮስ ዝም ብሎ መተኮስ ምንም ትርጉም የለውም። ፖለቲካል ግራውንድን መሬት ላይ ያለውን ነገር ማጋለጥ፣ ፖለቲካ መስራት፣ ህዝብ ማሳመን፣ ትክክለኛ የሆነውን ነገር ከውጭ የተዘጋጁትን መረቦች መበጣጠስ፣ ከተማ ውስጥ የተሰራውን ነገር በደንብ አጥርቶ ማወቅ፣ በአንድ ጊዜ ለመንቀል እንዲያመች አድርጎ ማስተካከል፣ ይሄ ሁሉ ጊዜ ይፈጅ ነበር። አሁን እነሱ ይሄንን እያዩ ከገቡበት የትግራይ ህዝብ የራሱን ባውንደሪ የማስከበር ከፌደራል መንግስት ጋር መስራት የፕሪቶሪያው አግሪመንት እንዲፈጸም የማድረግ አቅም አደርጅቷል። ባለፈው አመት ውስጥ ባለፈው 2 ዓመት በተለይ ባለፈው አመት ውስጥ
የኤርትራ ኦፖዚሽኖችም በቂ ጥንካሬ ፈጥረዋል። ኢቭን የፋኖቹ የነበራቸውን ትስስር እንደገና ሪቫሉዌት አድርገው ከህዝባቸው የፖለቲካል ሳይኮሎጂ ጋር ማስተካከል ጀምረዋል። ኦላ ከቲፒኤልኤፍ ጋር ያለው ሪሌሽንሽፕ ሪቱን አድርጎ ተመልሶ እየመጣ ነው ያለው። ቢቃወም ራሱ በራሱ ሪልም ውስጥ ነው የሚቃወሙ። ይሄ ሁሉ ነገር ተሰርቷል። አሁን እነሱ ምንድነው ቅድም ያልኩትን ነገር ብዬ ነው የምደግመው። ዝንጀሮ ያረጀ ዝንጀሮ የሚሞተው በልጅነቱ የዘለለውን ገደል ዛሬም ይዘላሉ ብሎ ሲሞክር ነው። ደርግ አይደለም። ስጋነት ስላለኝ ያመኛል፣ ምንም ቢሆን ያመኛል። ገደልካቸው ነው የሚባለው። ምን ይሻላል? ይሄ ደርግ አይደለም። ኤፍ አራውንድ ኤንድ ፋይንድ አውት ነው የሚባለው። ምን ይባላል?